ሰላም ቅዱሳን፣ አንድ የእግዚአብሔር ቃል ሼር ላደርጋችሁ ነው። ምሳሌ ምዕራፍ 32 ቁጥር 6 ላይ የእግዚአብሔር ቃል እንደዚህ ይላል፣ ቅዱስ ወይም ጻድቅ በምቹ ጊዜ ይጸልያል፣ የጥፋት ውኃ በመጣ ጊዜ ከዛ ከጥፋት ውኃ ያመልጣል ወይም አያገኘውም ይላል የእግዚአብሔር ቃል ሲናገር። መጽሐፍ ቅዱስ ብዙ ነገሮች እንድናደርግ ኢንካሬጅ ያደርገናል። እነዛን ነገሮች ደግሞ በማድረግ የምናገኘውንም ጥቅም መጽሐፍ ቅዱስ ያስቀምጥልናል። በዚህ ክፍል ላይ ሰው መጸለይ እንዳለበት ብቻ ሳይሆን የሚጸልይ ሰው ሊያገኘው የሚችለውን ጥቅም ሲናገር የጥፋት ውኃ በመጣ ጊዜ አያገኘውም ወይንም ደግሞ ያ የጥፋት ውኃ ሕይወቱን አታካ ያደርገው። ስለ ጥፋት ውኃ መቼም አስፈሪ የሆኑ ፍለድ በተለያየ ጊዜ በተለያየ ቦታ ይከናወናል። በጣም የቅርብ ጊዜ ታሪኮቻችንን እንኳን ብንመለከት ዓለም በታላላቅ የጥፋት ውኃዎች ጠፍታለች። መጽሐፍ ቅዱስ ላይ እንዳለው ብቻ ሳይሆን በዘመናችን ብዙ የጥፋት ውኃዎችን አይተናል ማለት ነው። ከተሞችን ጠራርገው ሰዎች ለብዙ ጊዜ ያከማቹትን ሀብት ንብረታቸውን ብቻ ሳይሆን የብዙ ሰው ሕይወት አብሮ ይጠፋል። ከተማ ይጠፋል። የተሰሩ ትልልቅ ሕንፃዎች፣ መንገዶች፣ ድልድዮች በአንዴ በጥፋት ውኃ ድምጥማጣቸው ይጠፋል ማለት ነው። መጽሐፍ ቅዱስ ስለ ጸሎት ሲናገር አያችሁ፣ የፈለገ ሀያል መንግስት ቢሆን አሁን በሰለጠነው ሀገር ኢሮፕ፣ አሜሪካን የተለያዩ ሀገራት በጣም በቴክኖሎጂና በብዙ ነገር የሰለጠኑ ሀገራት ናቸው። እንደነዚህ አይነት ሱናሚን ሲመጣ፣ እንደነዚህ አይነት ከባባድ የጥፋት ውሃዎች ሲመጡ የትኛው መንግስት መቋቋም አይችልም፣ አደጋውን ማስቀረት አይችልም። በአንዴ የነበሩትን ከተሞች ሁሉ ያጠፋቸዋል ማለት ነው። ምንም መቋቋም የሚችል ኃይል የለም። የተፈጥሮ ጉልበቱ ኃያል ስለሆነ ማለት ነው። ነገር ግን መጽሐፍ ቅዱስ እንደዚህ ያለ የጥፋት ውኃ በመጣ ጊዜ ይላል። ምን አይነት ሰው? የሚጸልይ ሰው፣ በእግዚአብሔር ፊት የሚጸልይ ሰው። አያችሁ፣ ጸሎት መንፈሳዊ አቅም ነው። የማይጸልይ ሰው መንፈሳዊ ዓለም ላይ ለጥፋት ለሚመጣው ጥፋት ሁሉ ራሱንና ሕይወቱን ያጋለጠ ሰው ነው። ባለመጸለይ የሚመጣብህን ጥፋት፣ ባለመጸለይ የሚመጣብህን ጉዳት እግዚአብሔር ላይ ብሌም ማድረግ፣ ሰው ላይ ብሌም ማድረግ፣ ሀገር ላይ ብሌም ማድረግ እንዲና እንዲያን ስለሆነ ነው ብለን ምክንያት መስጠት አይጠበቅብንም። መጽሐፍ ቅዱስ በግልጽ ብሎናል። የጥፋት ውኃ በመጣ ጊዜ ወደ እርሱ አይቀርብም ነው የሚለው። ስፒሪቹዋል ዓለም ላይ ራስን ጋርድ ታረጋለህ። ቤተሰብህን፣ ልጆችን፣ ፋሚሊን ጋርድ ታረጋለህ። ይሄ ትውልድ አሁን እኛ የምንኖርበት ትውልድ አንዱ ደካማ ከሆነበት ነገር አንዱ የጸሎት ሕይወቱ ነው። አብዛኛው ሰው ሲበላ ይጸልያል። አባታችን ሆይ ብሎ ጸልዮ ይወጣል። አባታችን ሆይ ብሎ በእግዚአብሔር ፊት ተንበርክኮ ሰዓታት የሚጸልይ ሰው በጣም ጥቂት ሰው ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ሲናገር ለደቀ መዛሙርቶቹ እንዳለ ወደ ፈተና እንዳትገቡ ትጉና ጸልዩ። አንዲት ሰዓት እንኳን አላቸው ኢየሱስ። አንዲት ሰዓት ማለት ወይም አንድ ሰዓት ተንበርክከ መጸለይ የመጨረሻ የደካማ ሰው ጸሎት ነው። ጌታ ኢየሱስ ክርስቶስ መጽሐፍ ቅዱስ ሲናገር ሌሊቱን ሙሉ ይጸልይ ነበራል። በሕይወትህ ላይ ነገ ምን እንደሚሆን አታውቅም። ከነጎዲያ ምን እንደሆነ አታውቅም። ነገንና ከነጎዲያ ሊሆን ካለው ነገር ራስን ሴኪዩር የምታደርገው በጸሎት ነው። መጸለይ ያስፈልጋል ወዳጆቼ። ጸሎት የሆነ የሃይማኖት ኤክስፒሪየንስ አይደለም። የሆነ ጻድቅ ለመጫወት የምናደርገው አይደለም። ጸሎት ከጥፋት ውኃ ያድናል። ይህን ስላችሁ በሕይወቴ አይቼዋለሁ። ነገራችንን፣ ሕይወታችንን፣ ቤታችንን፣ ልጆቻችንን፣ አገልግሎታችን፣ ሁሉ ነገራችንን ጠራርጎ ከሚወስድ ከጥፋት ውኃ እግዚአብሔር ሲያድነን አይቻለሁ ወዳጆች። ገብቷል። ከተማን ሊያጠፋ የሚችል ሱናሚን፣ ሀገራትን ሊያጠፋ የሚችል ከባድ የመከራ ጎርፍ ሲመጣ እንደ መንደር ውስጥ እንዳለች እንደ ትንሽዬ የዝናብ ጠብታ
ዘለል ብለን የተሻገርነው እግዚአብሔር ፊት ስለምንጸልይ ነው። አየህ፣ አገርን ሁሉ የሚያጠፋ እንደዚህ አይነት ከባድ ጎርፍ ሲመጣ፣ የጥፋት ውሃ ሲመጣ ልክ ሰፈር ውስጥ ጠብ ጠብ ብሎ ዝናብ ሲያባራ እንዳለች እንደ ሰፈር ውስጥ እንዳለች ጎርፍ እግርን ብድግ አድርገህ የምትሻገረው የምትጸልይ ሰው ስትሆን ነው። በእግዚአብሔር ፊት መጸለይ ያስፈልጋል። መጸለይ ያስፈልጋል። ይሄ የኢየሱስም ትምህርት ነው። ትጉና ጸልዩ። ተግቶ መጸለይ፣ በእግዚአብሔር ቃል ላይ መጸለይ፣ በእግዚአብሔር ፊት መሆን። ይሄ የደካሞች አይደለም ጸሎት፣ የእናቶችና የአባቶች አለ። ይሄ ጄኔሬሽን፣ ወጣቱ ጄኔሬሽን፣ የማይጸልይ ጄኔሬሽን የእናቶችና የአባቶች አለ። ቸርች ብዙ ጊዜ የሚጸልዩት እናቶች ናቸው፣ አባቶች ናቸው። ወጣቶች በእውነት ልንገራችሁ ተሸውዳችኋል። ብዙ ዘመን ከፊት ለፊታችሁ ነው ያለው። ከእናቶችና ከአባቶች ይልቅ ፊት ለፊታችን ብዙ ዘመን ያለው እኛ ነን። ከነዚያ ሁሉ ሊያድነን የሚችለውን ስፒሪቹዋል ዊዝደም ነው እየናቀን ያለ ነው። መንፈሳዊን ጥበብ ነው እየናቀን ያለ ነው። እግዚአብሔር ጸልዩአል። በምቹ ጊዜ ጸልዩ። ጊዜ ባገኛችሁ ሰዓት ጸልዩ። በተመቻችሁ ሰዓት ጸልዩ። ስፒሪቹዋል ዓለም ላይ ኃይል እያጠራቀምክ ነው። ራስህን ጋርድ እያደረግክ ነው። በዚህ ዓለም ላይ ጥፋት መምጣቱ አይቀርም። የጥፋት ጎርፍ መምጣቱ አይቀርም። አየህ፣ አደጋ ሕይወትን፣ ቤተሰብን፣ ልጆችን፣ ፋሚሊን፣ ስራህን አታክ የሚያደርግ ነገር ሰይጣን ማስነሳቱ አይቀሬ ነው። ነገር ግን ቅድም እንዳልኳችሁ ሀገራትንና ዓለማትን የሚያጠፋ ሱናሚን ሲመጣ፣ አጥፊ ጎርፍ ሲመጣ፣ አንተ ግን እንደ መንደር ውስጥ እንዳለች ጎርፍ እግርን ብድግ አድርገህ ትሻገራለህ። ለዚህ እኔ ራሴ ምስክር ነኝ። ሰይጣን ያስነሳውን ማዕበል፣ ሰይጣን ያስነሳውን ጎርፍ፣ ሀገራትንና ዓለማትን የሚያጥለቀልቅ የሚመስል የመከራን ጎርፍ እንደ መንደር ውሃ በእግሬ ተሻግሬው አልፌአለሁ። ጸሎት እጅግ በጣም አስፈላጊ ነው። ዛሬ ኢንካሬጅ የማረጋችሁ በእግዚአብሔር ፊት እንድትጸልዩ ነው። ተንበርከኩና ጸልዩ። ረጅም ሰዓት ሙቪ ከማየት ረጅም ሰዓት መጸለይ፣ ረጅም ሰዓት ከሰው ጋር የማይረባ ወሬ ከማውራት ረጅም ሰዓት በእግዚአብሔር ፊት ከእግዚአብሔር ጋር ማውራት፣ እሱ ከጥፋት ያድናል። አንዳንድ ጊዜያችን የምናሳልፈባቸው ቦታዎች መከራ ያመጡብናል እንጂ ከመከራ አያድኑ። የሚጸልይ ሰው ግን ከመከራ ያመልጣል፣ ይድናል። እዚህ ጸልዩ። ስፔሻሊ ወጣቶች፣ የዚህ ዘመን ክርስቲያኖች ያችሁ በወሬና የተለያየ ነገር በማውራት የተለያየ ነገር በማሳለፍ የተለያየ ቦታ ጊዜያችን በማሳለፍ ላይፍ እንደዚህ አይነት ላይፍ አልተቀበልንም። ላይፍ እንደዚህ አይሰራም። ጸሎት የሚባል ነገር አለ። ተንበርክኮ መጸለይ የሚባል ነገር አለ። ስለዚህ በእግዚአብሔር ፊት እንድትጸልዩ ኢንካሬጅ አደርጋችኋለሁ። ጻድቅ በምቹ ጊዜ ይጸልያል። የጥፋት ውሃ ጎርፍ በመጣ ጊዜ ወደ እሱ ከቶ አይቀርብም። ወደ ቤታችሁ አይቀርብም። ወደ ልጆቻችሁ አይቀርብም። ወደ ስራችሁ አይቀርብም። ወደ ቤታችሁ አይቀርብም። በእግዚአብሔር ፊት የሚጸልይ ሰው ራሱን ከከባድ ጥፋት፣ ከከባድ በዓለም ላይ ከሚመጣ ጥፋት ራሱን እየጠበቀ ነው ያለው። ስለዚህ ጸሎት በእግዚአብሔር መታመን ነው። ጸሎት እግዚአብሔር ይረዳኛል ብሎ ማመን ነው። ይሄ ጸሎት ሽማግሌ ወይም ደካማ የሆነ ሰው፣ አቅም የሌለው ሰው የሚጸልዩ ሳይሆን በእግዚአብሔር ማመን ነው። በልዑል በእግዚአብሔር መደገፍ ነው። ከእግዚአብሔር ጋር ጊዜ ስታሳልፉ፣ ከእግዚአብሔር ጋር ወዳጅ ስትሆኑ፣ እግዚአብሔር ፊት የምታሳልፉት ጊዜ ፕሪሺየስ ነው፣ የተወደደና የከበረ ነው። ስለዚህ በእግዚአብሔር ፊት እንጸልይ። ጸሎት ከጥፋት ያድናል። መልካም ቀን ይሁንላችሁ። እግዚአብሔር ይባርካችሁ። ቴንኪው